በፈረንጆቹ 2024 በኢትዮጵያ 43 ጋዜጠኞች ለእገታና እስር መደረጋቸውን ሪፖርቶች አመላክተዋል። የጋዜጠኞችን ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፍ የሚዲያ ድጋፍ ተቋም IMS ባወጣው ሪፖርት በኢትዮጵያ በፈረንጆቹ 2024 ብቻ 43 ጋዜጠኞች ለእስርና ለእገታ መደረጋቸውን አስታወቀም። ሪፖርቱ በጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ፣ እስርና እንግልት ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን አመላክቷል። ከ60 ጋዜጠኞች ጋር በተደረገ ቃለ መጠይቅ እና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭት በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንዳጋጠማቸውም አረጋግጧል። በግኝቶቹ መሰረትም የታጠቁ ቡድኖች ጋዜጠኞችን የቤዛ ክፍያ ለመቀበል ወይም ስለ ግጭቶች የሚያወጡትን የመገናኛ ብዙሃን ዘገባዎች ለመቆጣጠር እንዲሁም ቁሳቁሶቻቸውን ለመውሰድ በማሰብ በዘፈቀደ አስረዋል። በሌላ በኩል የመንግስት ባለስልጣናት ደግሞ ብሔራዊ ደህንነትና ብሔራዊ ጥቅም በሚል ሰበብ ጋዜጠኞች እንዲታሰሩ ማድረጋቸውን ሪፖርቱ ያመላክታል። ተቋሙ በጎርጎሮሳውያኑ 2004 3 ጋዜጠኞች ያስገድዶ መሰወር ሰለባ እንደሆኑ ገልጾም ከነዚህም መካከል 2 ጋዜጠኞች ይህ ሪፖርት እስከሚዘጋጅበት ድረስ እንዳልተገኙም ጠቁሟል። ከነዚህም መካከል ለቤተሰብ ጉብኝት 60 ኪሎ ሜትር ርቀት ላይ ከምትገኝ መንደር ከባለቤቱ ጋር ወደ አሶሳ ከተማ ሲመለስ በታጠቁ ቡድኖች የተወሰደ የቤንሻንጉል ጉሙዝ ቲቪ ካሜራ ባለሙያም ይገኝበታል ተብሏል። ታጣቂዎች በወቅቱ የህዝብ አውቶቡስም በማስቆም ለይተው አውጥተው እንደወሰዱትም ድርጅቱ በሪፖርት አክሏል። በተጨማሪም በጎርጎሮሳውያኑ 2023 አንስቶም በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ያለው ወታደራዊ ግጭት በቀጠለበት የአማራ ክልል ጋዜጠኞች ህገወጥ ኃይሎችን ትደግፋላችሁ ወይም ስለ ኢትዮጵያ መከላከያ ሰራዊት የሐሰት መረጃ ታሰራጫላችሁ በሚል ለእስራት መዳረጋቸውን ዓለም አቀፍ የሚዲያ ድጋፍ ተቋም በሪፖርቱ ገልጿል። ሪፖርቱ አክሎም በአማራ ክልል በተራዘመው የአስቸኳይ ጊዜ አዋጅ ወቅት 9 የዘፈቀደ እስራት ጉዳዮችን መመዝገቡን ጠቅሶ ጋዜጠኞች በመንግስትም ሆነ በታጣቂዎች ኢላማ ተደርገዋል ብሏል። እኔና የካሜራ ባለሙያዎች የቢሮ መኪና ተጠቅመን ወደ አማራ ክልል ተጓዝን። ለ2 ሳምንታት በታጠቁ ቡድኖች ታሰርን፣ ብዙ ተሰቃየን ያሉት አንድ ስማቸው እንዳይጠቀስ የፈለጉ ጋዜጠኛም አክሎም ካሜራማናችንና መኪናችንን ሳይመልሱልን ወደ መጣንበት እንድንመለስ ነገሩን ሲሉ ለተቋሙ ተናግረዋል። በተጨማሪም ጋዜጠኞች ወደ መንግስት የደህንነት አገልግሎት ሰራተኞች ተወስደው ለቀናት በወታደራዊ ካምፖች ውስጥ መታሰራቸውንም ጠቅሶም በ2024 መጨረሻ በጋዜጠኞች ላይ ጥቃት የፈጸሙት አንዳቸውም በፍትህ አካላት አልተዳኙም ብሏል። ከዚህ ቀደም በወጡ ተመሳሳይ ሪፖርቶች በኢትዮጵያ ፕሬስ ነጻነት ቀስ በቀስ እያሽቆለቆለ መምጣቱን በዝርዝር አስረድተዋል። ለአብነትም ድንበር የለሽ የጋዜጠኞች ቡድን RSF በ2004 ዓለም አቀፍ የፕሬስ ነጻነት ዝርዝር ውስጥ ኢትዮጵያ ከ180 ሀገራት ውስጥ 141ኛ ደረጃ ላይ ያስቀመጠ ሲሆን ይህም ከጎርጎሮሳውያኑ 2023 አንጻር በ10 ነጥብ ዝቅ ያለ ነው ተብሏል። ተቋሙ አክሎም በእርስ በርስ ጦርነት ምክንያት የፕሬስ ነጻነት ላይ የተገኙት አብዛኞቹ የቅርብ ጊዜ ውጤቶች ተሽረዋል ብሏል። የአማራ ክልል ግጭት ጋዜጠኞች የበቀል እርምጃን የሚፈሩበት ስሜት ፈጥሯል ሲልም አክሏል። በተመሳሳይ የጋዜጠኞች መብት ጥበቃ ኮሚቴ CPJ በቅርቡ ኢትዮጵያ ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ ጋዜጠኞችን በከፍተኛ ሁኔታ ከሚያስሩ ሀገራት መካከል በመመደብ ከኤርትራና ከግብጽ በመቀጠልም 3ኛ ደረጃ ላይ አስቀምጧታል። በእስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል የጋዜጠኞች ጥበቃ ኮሚቴ CPJ ጥር 8 ቀን 2017 ዓ.ም ይፋ ባደረገው የ2004 የጋዜጠኞች እስር ሪፖርት አስታውቋል። CPJ የኢትዮጵያ ባለስልጣናት ጋዜጠኞችን ለማሰር ብዙውን ጊዜ ግልጽ ያልሆኑ የሽብርተኝነት ወይም የጽንፈኝነት ክሶችን ይጠቀማሉ ሲልም ገልጿል። ዓለም አቀፍ የሚዲያ ድጋፍ ተቋም IMS መጀመሪያ ለሀገራዊ ደህንነትና የኦንላይን ላይ ይዘት የቁጥጥር የወጡ የህግ አዋጆች በጋዜጠኞች ላይ በከፍተኛ ሁኔታ ጥቅም ላይ እየዋሉ እንደሆነ ገልጿል። በዚህም 7 ጋዜጠኞች፣ 5 ወንዶችና 2 ሴቶች በጸረ ሽብርተኝነት አዋጅ፣ በወንጀል ህግ፣ ኮምፒውተር ወንጀል ህግ፣ የጥላቻ ንግግርና ሐሰተኛ መረጃ መከላከል አዋጅ መሰረት ፍርድ ቤት በመቅረባቸውን ሪፖርቱ ጠቅሷል። ሪፖርቱ በኢትዮጵያ የሚዳኙ አዋጅ ቁጥር 1238 2021 ላይ የቀረቡት ማሻሻያዎች ላይ ስጋቱን አስቀምጧል። በአሁኑ ወቅት በፓርላማው የዲሞክራሲ ጉዳዮች ቋሚ ኮሚቴ እየተገመገሙ ያሉት የታቀዱት ለውጦችን ጨምሮ በተለይ የህዝብ ተወካዮች ምክር ቤት የኢትዮጵያ ሚዲያ ባለስልጣን ዋና ዳይሬክተርን እንዲሾም
የሚደነግገው አንቀጽ 9 ቁጥር 2 የሚዲያ ህጉን ቁልፍ አንቀጾች ይሽራል ብሏል። የሲቪል ማህበረሰብ ድርጅቶች በበኩላቸው የቀረበው ማሻሻያ ስልጣንን በስራ አስፈጻሚው እጅ ላይ ያከማቻል፣ እንዲሁም ለመገናኛ ብዙሃን ተቆጣጣሪው አካል ለአዳላ ቁጥጥር በር ይከፍታል ሲሉ አስጠንቅቀዋል ሲል ሪፖርቱ ገልጿል። ሪፖርቱ በተጨማሪም ሴት ጋዜጠኞችን የሚያጋጥማቸውን ጾታዊ ጥቃቶች በዝርዝር ያቀርባል። በዚህም ሴት ጋዜጠኞች በኦንላይንና በስልክ የግድያ ዛቻዎች እንደሚደርስባቸው፣ የጾታዊ ጥቃት ሰለባ መሆንና ስም ማጥፋት እንደሚፈጸምባቸውም ያትታል። እንዲሁም በእርግዝና ምክንያት ከማረግ እድገት መከላከል እና የኦንላይን ትንኮሳ ዘመቻዎች መፈጸማቸውንም ጠቁሟል። የኢኮኖሚ ችግር የጋዜጠኞችን ሁኔታ የበለጠ አወሳስቦታል ያለው ሪፖርቱ ከስራ መባረርና የደሞዝ መዘግየት በመላው ሀገሪቱ የሚገኙት የመገናኛ ብዙሃን ሰራተኞች ላይ ተጽዕኖ አሳድሯል ብሏል። ተቋሙ በሪፖርቱ የገንዘብ ጫናዎችና የማህበራዊ አለመረጋጋት ጋዜጠኞች ሙያቸውን አክብረውና በስነ ምግባር ለመስራት ያላቸውን አቅም እንዳጎደሉ ገልጿል። ሪፖርቱ አክሎም በግል ሚዲያ ውስጥ ያሉ ጋዜጠኞች በመንግስት ሚዲያ ውስጥ ካሉ አቻዎቻቸው ያነሰ ገቢ ያገኛሉ ሲል አመላክቷል። አያይዞም የኢትዮጵያ መንግስት የጋዜጠኞች የዘፈቀደ እስርና ማስፈራሪያ እንዲቆም እንዲሁም የመገናኛ ብዙሃን የባለቤትነት መዋቅራቸውን ሳይለይ በነጻነት መስራት እንዲችሉ እንዲረጋገጥ ጥሪ አቅርቧል። እንዲሁም የጸጥታ አካላት ህገወጥ በሆነ መንገድ የአካል የዲጂታልና የሞባይል ስልክ ክትትል ከማድረግ እንዲቆጠቡና የፌዴራል ህገ መንግስት እንዲሁም ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ አሳስቧል። ሪፖርቱ በተጨማሪም በጋዜጠኞች ላይ ለተፈጸሙ ወንጀሎች ውጤታማ ገለልተኛና ነጻ ምርመራዎችን እንዲያደርጉና አጥፊዎች ለፍርድ እንዲቀርቡ ጥሪ አቅርቧል። እንዲሁም የህዝብ ተወካዮች ምክር ቤት የሚዲያ አዋጅ ቁጥር 1238 2001 ማሻሻያዎችን ተገቢ የሆነ የህዝብ ምስክር ሳያደርግ ከማጽደቅ እንዲቆጠብና ማንኛውንም ማሻሻያ የሚዲያ ነጻነት ላይ ያሉ ዓለም አቀፍ ደረጃዎችን የሚያሟላ መሆኑን እንዲያረጋግጥ አጽንኦት ሰጥቶታል። በተጨማሪም ብሔራዊ ውይይትና የሽግግር ፍትህ ሂደቶች የመብት ጥሰት ለተፈጸመባቸው ጋዜጠኞች ካሳ እንዲያሳስቡት ጥሪ አቅርቧል። በአማራና በኦሮሚያ የሚንቀሳቀሱ ታጣቂ ቡድኖችም ጋዜጠኞችን ማፈን፣ ማሰቃየትና ማስፈራራት እንዲያቆሙ እንዲሁም በግጭት ቀጠናዎች ውስጥ በሚዲያ ደህንነት ዙሪያ ዓለም አቀፍ መመሪያዎችን ማክበር እንዳለባቸው አመልክቷል ተብሏል። መረጃውን ከአዲስ ስታንዳርድ አግኝተነዋል።